ሰላም ጤና ይስጥልኝ የደቡር ክሮሼ ዩቲዩብ ቤተሰቦች እንዴት አላችሁ? ከአንድ አመት በፊት እዚህ ቦታ ላይ ተገናኝተን ነበር። ያው ህልሞች ነበሩኝ፣ ነገር ግን ህይወት አንዳንድ ጊዜ የራሷ መንገድ አላት። ሳይታሰብ ነገሮች ይቆማሉ፣ ጉልበት ይዝላል፣ ወይም ደግሞ ዝም ብሎ አቅጣጫ ይጠፋብናል። ለአንድ አመት ሙሉ የቻናል ዝም ብሎ ነበር። ዛሬ ግን የጠፋውበትን ምክንያት ዝርዝር ላቀርብ ሳይሆን ድጋሚ እጆቼ ወደ ኪሮሹ ልቤ ደግሞ ወደ እናንተ የመለሰውን ያንን ትልቅ የህይወት እውነት ላካፍላችሁ ነው የመጣሁት። እስኪ አስቡት፣ እንደገና መጀመር ለምን ይሆን የሚያስፈራ? It's funny how a house can feel so wide when the only thing you want is gone outside and እኔ በዚህ ስራ ውስጥ አንድ በጣም የሚወደው ነገር ግን ደግሞ አንዳንድ ጊዜ ልብ የሚሰብር ህግ አለ። አንድ አሻንጉሊት ለመስራት ሰዓታት ምናልባትም ቀናት ይፈጃል። ነገር ግን የሆነ ቦታ ላይ አንድ ስህተት ከሰራን ወይም ደግሞ ያሰብነው ቅርጽ ካልመጣልን ምን እንደማድረግ ታውቃላችሁ? የሰራሁትን ስራ በሙሉ ተረትረዋለሁ። ያንን ሰዓታት የፈጀ ስራ ስተረትረው እጄ ላይ የሚቀረው ያው መጀመሪያ የጀመርኩበት የተጠቀለለ ክር ብቻ ነው። ለመሆኑ እኔ ለአንድ አመት ጠፍቼ ሳልሰራ የቆየው ይመስላችኋል? በፍጹም። ግን አንዳንዴ ይገርማችኋል፣ ለአንድ ሳምንት ሙሉ ደክሜ ሌሊት እንቅልፍ አጥቼ የሰራሁት አሻንጉሊት በስተመጨረሻ ስመለከተው አሻንጉሊት ሳይሆን የሆነ የመጻተኛ ፊት መስሎ ያርፈዋል። ያኔ እንግዲህ ራሴን ይዤ በቃ ወይ መጮህ ነው ወይ መሳቅ ነው ወይ አኩርፎ መቀመጥ ነው። እኔ የምለው በህይወታችሁ ላይ እንደዚህ ደክማችሁበት ጭራሽ ሌላ ነገር የሆነባችሁ ነገር የለም? እስቲ በኮሜንት አጋሩኝ። በሰው ልጅ ህይወት ውስጥም ትልቁ ፍርሃት ይህ ይመስለኛል። የለፋንበት ነገር ሲፈርስ፣ የጀመርነው ነገር ሳይሳካ ሲቀር፣ ወይም ደግሞ እንደኔ ከአንድ አመት በፊት የጀመርነው ነገር አቋርጠን ስንቀመጥ፣ እጃችን ላይ ምንም ነገር የሌለ ሁሉ ነገር ከዜሮ የምንጀምር ይመስለናል። ያ ሁሉ የለፋውበት ጊዜ ባዶ ቀረ እንዴ እንላለን። ነገር ግን እውነታው ሌላ ነው። ስራውን ብንተረትረው ያንን አሻንጉሊት ስንሰራ ያገኘነው ልምድ እና እውቀት አብሮናል። አሁን ሁለተኛ ዙር ስንጀምር ከመጀመሪያው የበለጠ በፍጥነትና በጥራት መስራት እንችላለን። ምክንያቱም መጀመሪያ ስንጀምር በመጠራጠር ነበር። አሁን ግን እውቀትም ነው የምንጨምርበት። ብዙዎቻችን ለአንድ ነገር እረፍት ስናደርግ ወይም ደግሞ ስናቋርጥ ትልቁ ጠላታችን ጸጸት ነው። ለምን ያ ሁሉ ጊዜ ያጠፋው? ያንን አንድ አመት ባልቀመጥ ኖሮ አሁን የት በደረስኩ ነበር የምንል ሰዎች ብዙ ነን። እኔም በዚህ አንድ አመት ውስጥ ይህ ስሜት ተጭኖ ነበረ። ዩቲዩብን ባላቆም ኖሮ ዛሬ ስንት ሰብስክራይበር ይኖር ነበር እላለሁ። ነገር ግን ያሳለፍነው ዝምታና ያሳለፍነው እረፍት ባዶ አልነበረም። ራሳችንን እንድናይ፣ እንድንመረምር፣ ይበልጥ ደግሞ እንድንበስልና ምን እንደምንፈልግ እንድንለይ ረድቶን ይሆናል። ይህን የኪሮሽ ስራ ስትመለከቱ በጣም ቀላል ይመስላል አይደል? የሆነ ክሩ ዝም ብሎ ማዞር ብቻ። ግን እውነቱን ልንገራችሁ፣ አንዳንዴ ተሳስተን አንዲት ቀለበት ከሳትን አሻንጉሊቱ አንድ አይኑ ትልቅ፣ አንድ አይኑ ደግሞ ትንሽ ይሆናል። የሆነ የገረመው የሚመስል አይነት ቅርጽ ይይዛል። ስለዚህ ይህ ስራ ትዕግስት ብቻ ሳይሆን ፍጹም ትኩረት ይፈልጋል። ልክ እንደ ህይወታችን
ትናንሽ ስህተቶች ቅርጻችንን ያበላሹታል፣ ግን ደግሞ መልሰን ማስተካከል እንችላለን። የኪሮሽ ስራ ብቻውን ምንም ሊሰራ አይችልም። ክሩ ብቻውን ተቀምጦ ውበት የለውም። ሁለቱ ተገናኝቶ ግን ታላቅ ተአምር ይሰራሉ። ህይወት እንዲሁ ናት። ትላንት የቆምንበትን ቦታ ላይ ሆነን መጸጸት ምንም ትርጉም የለውም። ዋናው ቁም ነገር ዛሬ ክሩን አንስተን ያንን አዲስ ታሪክ መጀመር መቻላችን ነው። እንግዲህ የኔም መመለስ ለዚሁ ነው። ከ1 አመት በኋላ ይህን ቪዲዮ ስትመለከቱ አንድ ነገር እንድታስቡልኝ እፈልጋለሁ። እኔ ዛሬ የመጣሁት ፍጹም ሆኜ አይደለም፣ ወይም ደግሞ ሁሉን ነገር አስተካክዬ አይደለም። የመጣሁት እንደገና የመጀመር ፍርሃቴን ጥሼ ነው። በዚሁ ቻናል ላይ ከዛሬ ጀምሮ የምናየው የኪሮሽ ስራዎችን ብቻ አይሆንም። እነዚህ እጆች አሻንጉሊቶችን ሲሰሩ አብረን የዓለማችንን አስደናቂ ታሪኮችን እንሰማለን። አዝናኝና ቁም ነገር አዘል የሆኑ ወጎችን እናወጋለን። እጆቻችን ሲሰሩ አይምሯችን ደግሞ በአዳዲስ መረጃዎች ይበለጽጋሉ። ይህን ቪዲዮ የምታዩ በህይወታችሁ ያቋረጣችሁት ነገር ስራ ሊሆን ይችላል፣ ትምህርት ሊሆን ይችላል፣ ወይም ደግሞ ያቋረጣችሁት የፈጠራ ህልም ዛሬ እኔን አይታችሁ እንደገና እንድትጀምሩ አበረታታችኋለሁ። መጀመሪያ ፍጹም መሆን አይጠበቅባችሁም። መጀመር ብቻ ነው የሚጠበቅባችሁ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን፣ ለሌሎች ማጋራታችሁን እና አብራችሁኝ ለመጓዝ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮዬ በአንድ እጅግ አስገራሚ ወግ እና አዲስ ስራ እንገናኛለን። የጀመራችሁትን ለመቀጠል ድፍረቱ ይኑራችሁ በዛሬው መልእክቴ ነው። ሰላም ሁኑልኝ።